ለመሆኑ ማን ነው ስምህ? የማንስ ልጅ ነህ? እዛው ስንዳስ ነግሮታለሁ። እሺ ለምንድን ነው የተከፉት? በዓለ ትንሣኤ ተቃርቧል። እኛም ደስ ብሎናል። የአሁኑ በዓል ግን ከብዶናል። ይኸውልህ ልጄ፣ ባለቤቴ 2 ሸሚዞችን ትሰራ ነበር። ኩኪስና የምወዳቸውን ብስኩቶች ታዘጋጅ ነበር። ግን ምን ያደርጋል፣ ወድቃ እጇን ተሰብራለች። እኔም አይነ ስውር ነኝ። ያለ እርሷ ማንም የለኝ። አብዱላ የተባለ ወጌሻ አለ። የታወቀ ወጌሻ ነው። እርሱ ያድናታል። ወደ እርሱ ማን ይወስደኛል ብለህ ነው? እኔ አይነ ስውር ነኝ። እኔ እነግርልዎታለሁ። አሁን ወደ ቤተ ክርስቲያን እንሂድ። ቤተ ክርስቲያኑ ይኸውሉ ደርሰዋል። ወደ ውስጥ ያስገባው ዘንድ ያንኳኩ። ቆይ እስኪ ከመግባቴ በፊት ስም ማን እንደሆነ በታታ የማን ልጅ እንደሆንክ ንገረኝ እንጂ። እኔ ቂርቆስ ነኝ። ቂርቆስ? ታላቁ ሰማዕት? ጌታ ሆይ ክብር ይገባሃል፣ ክብር ይገባሃል። ምን ሆነሻል? ለወጌሻው እንዲመጣ አላክንበትም ነበር እንዴ? ጊዜው መሸኮ፣ እሱም እስካሁን አልመጣም። የሰማዕቱን ቃል አትጠራጠሪም አይደል? እግዚአብሔር ይቅር ይበል። ግን እኮ ስለ ወጌሻ የነገረን በቂ ነው። የቀረው ነገር የኛ ጉዳይ ነው። የሰማዕቱን ቃል አምነን በጥንቃቄ ልንቀበለው ይገባል። ሰማዕቱ ወደ ወጌሻው ሄዶ እንደሚነግርልን ቃል ገብቷል። ማድረግ ያለብን ነገር ቁጭ ብለን መጠበቅ ብቻ ነው። ይኸው መጣ። አንቺ እምነት የጎደለሽ ለምን ትጠራጠሪያለሽ? እኮ ለምን ትጠራጠሪያለሽ? ለምን ትጠራጠሪያለሽ? እንዴት ነህ? ወጌሻ አብዱላሂ ነኝ። እንዴት ነህ አቶ አብዱላሂ? ደህና ነኝ፣ ደህና ነኝ። ግባ። እንኳን ደህና መጣ። እስኪ ንገረኝ፣ ስለ ባለቤት የነገረ ማን ነው? አድራሻዬን የተሰጠ ማን ነው? አንድ ትንሽ ሕፃን ልጅ ነው፣ መልከ መልካም የሆነ ልጅ። ባለቤቴ የደረሰባትን አደጋ ሁሉ ነገረኝ። ይህ ልጅ ቅዱስ ቂርቆስ ነው። እግዚአብሔር ይባርከው። ወደ ቤተ ክርስቲያን ሲሄድ ወደ እኔ መጥቶ መንገድ እንደተሳሳትኩኝ ነግሮኝ ወደ ቤተ ክርስቲያን ወሰደኝ። አይነ ስውርና ረዳት የሌለኝ መሆኔን ያውቃልና እርሱ ነው ስለ አንተ የነገረኝ። እግዚአብሔር ይባርከው። ና ና፣ እዚህ ነው ያለችው። አሁን ይሻልሻል፣ ቶሎ ትድኛለሽ። ምንም አትዝጊ፣ አትፍሪ። ይሄ ምንድን ነው? ይሄ ምንድን ነው? ቅስቅስ። እግዚአብሔር ሆይ ተራዳን፣ አትፍሪ። የስብራት አይደለም። እጅግ ለአንድ ሳምንት ያህል በቀርከሃ ይታሰራል። ወዲያውኑ ነው የሚሻልሽ። አመሰግናለሁ፣ አመሰግናለሁ። ቅዱስ ቂርቆስ ሆይ ምስጋና ይግባ። እጥፍ ድርብ ደስታን ያደረክልኝ። እንግዲህ ከኩኪሱ በተጨማሪ ብስኩቶችን ልታዘጋጅ። በእርግጥ በመንደራችን በታታ የተፈጸሙ የቅዱስ ቂርቆስና የእናቱ ቅድስት ኢየሉጣ ገቢራተ ተአምራት እጅግ ብዙ ናቸው። ፍጻሜም የለውም ብንል ይሻላል። እነሱን ለተማጸናቸው ሁሉ እርዳታቸው በፍጥነት ይደረግለታል። ኢሬንዚ ግን ቂርቆስ ማለት ምን ማለት ነው? ቂርቆስ የግሪክ ቃል ነው። ትርጉሙም የእግዚአብሔር ቀን ወይም የእግዚአብሔር ምሕረት ማለት ነው። እስኪ እነ ቅዱስ ቂርቆስ ካደረጓቸው ተአምራት አንዱን ንገሪ። ብዙ ተአምራትን አድርገዋል። አንዲት ሴት ፎቅ ላይ ካለው የቤቷ ደርብ ላይ ልብስ ታሰጣ ነበር። ልጇ ከጎኗ ቆሞ ነበር። ከሱ በረንዳ ዞር በል እንዳትወድቅ እኮ ነው የምልህ አንተ ልጅ። ከሱ ግንብ ጠርዝ ዞር በል ነው የምልህ። አንተን ስጠብቅ ነው ወይንስ ስራ የለ ስራ?